እንዳበኩኝ እንደለመለምኩኝ ከፍ እንዳልኩኝ ድርቀት ሳያውቀኝ ይቀጥላል የኔ ነገርማ የሰነኩ ጸጋው ስላለኝ አቤት እንዳበኩኝ እንደለመለምኩኝ ከፍ እንዳልኩኝ ድርቀት ሳያውቀኝ ይቀጥላል የኔ ነገርማ የሰነኩ ጸጋው ስላለኝ ሰላም ይብዛላችሁ የተወደዳችሁ ጌታ ቤተሰቦች ባላችሁበት ቦታ እግዚአብሔር ጸጋ ከእናንተ ጋር ይሁን ዛሬ ወደ መንፈሴ የመጣውን ቃል ሼር አድርጋችሁና በዛ ላይ አጽንተን እንጸልያለን ክብሩ ለኢየሱስ ይሁን የሶስተኛው የዮሐንስ መልእክት ምዕራፍ 1 ቁጥር 2 ላይ ለወዳጁ ለጋዮስ የተጻፈ ደብዳቤ ነው ልክ ሲጀምረው ነፍስህ በመልካም ሁኔታ ላይ እንዳለች ተረድቻለሁ ይላል ነፍስ በመልካም ሁኔታ ላይ ያለችው ብሎ ሲል የጋዮስ የህይወቱ ውጤት በታማኝነት የሚኖር እውነትን የሚገልጥና ደግሞ ከህይወቱ የሚፈልቅ መልካም ፍሬ ስለነበረ ዮሐንስ ባያገኘው ነገር ግን በጋዮስ ህይወት ውስጥ ያለው መልካምነት ወዳጆቹ ተመልክተው ለዮሐንስ በነገሩት ጊዜ የጻፈለት ደብዳቤ ነው ነፍስህ በመልካም ሁኔታ ላይ እንዳለች ይሄንን ተረዳሁኝ አለና ሁለት ነገር ግን ጸልይልሃለሁ ይላል አንደኛ በነገር ሁሉ እንዲከናወንልህ ክብሩ ለኢየሱስ ይሁን ሁለተኛ ደግሞ መልካም ጤንነትህ መልካም እንዲሆንልህ ጸልይልሃለሁ አለ ዛሬ በጌታ በኢየሱስ ክርስቶስ ስም በህይወት ዙሪያችሁ በሙሉ መከናወን የሌላችሁ ሰዎች የእግዚአብሔር በጎነት ከናንተ ጋር ከመሆኑ የተነሳ በነገር ሁሉ መከናወን ይሆንላችኋል ደግሞ አካላችሁ በብዙ መታመም ውስጥ ያለ የእግዚአብሔር ጤንነትና ፈውስ በጌታ በኢየሱስ ስም ያገኛችኋል አንድ ዝማሬ ዘምራለሁ እንዳበኩኝ እንደለመለምኩኝ ከፍ እንዳልኩኝ ድርቀት ሳያውቀኝ ይቀጥላል የኔ ነገርማ የሰነኩ ጸጋው ስላለኝ አቤት እንዳበኩኝ እንደለመለምኩኝ ከፍ እንዳልኩኝ ድርቀት ሳያውቀኝ ይቀጥላል የኔ ነገርማ የሰነኩ ጸጋው ስላለኝ የሰነቃችሁ ጸጋ ስለወደፊት ዘመናችሁ በሙሉ በነገር ሁሉ መከናወን እንዲሰጣችሁ እንዲሁም ደግሞ ጤንነት እንዲያላብስላችሁ ጸልያለሁ ጌታ ኢየሱስ ይባርካችሁ ወንድማችሁ አውታሩ ነኝ ሻሎም